ሰላም እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ዛሬ ለጸጉራችሁ ለምንቃቀላችሁ ሁሉ ማለት ነው እና ቤት ውስጥ ምርጥ ቅባት ማዘጋጀት እንችላለን እንደምንችል ላሳያችሁ ነው ያመጣሁት እኔ ስለሞከርኩ እናንተን ሞክሩ ለማለት ነው። እንደ ቁርንፉድ ያው እንደማንም ቤት አይጠፋም፣ ውድ ነው። ውድ ቢሆንም አይጠፋም። አንድ ማንኪያ ግማሽ እሳት ላይ ሞቅ ታረጋላችሁ በመጥበሻ። ከዛም በኋላ አውጥታችሁ እኔ መሞቀጫ ነው የተጠቀምኩት። እናንተ ደግሞ ማፍጫም ካለ መውቀጫም ካላችሁ መጠቀም ትችላላችሁ። ግን በትንሹ ነው በደንብ ሳይደቅ ማለት ነው። እና ይኸውላችሁ ወቀጥኩት። እንደገና ይኸውላችሁ እንደምታዩት ከወቀጥኩ በኋላ ሳህን ላይ ገለበጥኩኝ። ሳህን ላይ ገልብጬ ይሄን ይመስላል። ከዛም በኋላ መጥበሻ ላይ እንግዲህ ሳህን ላይ ያረኩትን እያያችሁ ነው። እንዲህ ይሄን ይመስላል። ሳህን ላይ አርጌ በእንደዚህ ነው ያው መጥቀቅ ያለበት። ከዚህ በላይ ከደቀቀ ያው እንትን ስለማድረግ ስለማይመች ነው። ዘይቱን ነው የተጠቀምኩት። ዘይቱን ያው ቤት ውስጥ አታጡም። ያው በማንኛውም ዘይት ላይ ማድረግ ትችላላችሁ እናንተ ቅባት የሆነ ነገር ላይ ማለት ነው። እና ይኸውላችሁ በመጥበሻ ላይ ውሃ አፈላሁት። ከዛ ውሃው ላይ የጨመርኩት ሳህን ነው። ይሄ ሳህን ላይ ቁጭ አርጌ አንድ 30-40 ደቂቃ አማሰልኩት። ከዛም በኋላ እንግዲህ ያው እንዴት እንደሚያምር በጣም የሚገርም ቅባት እየሆነ ነው ያለው። ከለሩ እንደምታዩት በጣም ነው የሚያምረው። ከዛም በኋላ ይኸውላችሁ ትንሽ ሰዓት ታቀዘቅዛላችሁ ምናምን። ትንሽ ካቀዘቀዛችሁ በኋላ ደግሞ ያው ስታጠሉ ይሄን ይመስላል። አንድ 40 ደቂቃ ነው የምታቀዘቅዙት። ከዛም በኋላ ታጠላላችሁ። ካጠለላችሁ በኋላ ደግሞ እንደገና በንጹህ እቃ ታስቀምጣላችሁ እስከሚያድር ድረስ ማለት ነው። ከዛም በኋላ ይኸውላችሁ ካደረ በኋላ ይሄን ይመስላል። ካደረም በኋላ ይሄን ይመስላል። ከዛ ይኸውላችሁ እያጠለልኩ ነው። ሲያድር ደግሞ የሌለ ቅባት መስሎ ነው ቁጭ ያለው። የሚገርም ቅባት ነው ለነገሩ። ጸጉራችሁ ለምንቃቀል፣ ለምሰባበር እና ብዛት ለሌላችሁ ጸጉር ማለት ነው። እና የኔ ጸጉር በጣም አሁን ላይ ለውጥ እያገኘ ነው። እኔም በቅርቡ ነው የጀመርኩት እና በጣም የሚያምር ነው። ይኸው እቃ ላይ ገለበትኩት። እቃ ላይ ገልብጬ ይኸውላችሁ አስቀምጬዋለሁ። ልጠቀም ነው ማለት ነው። ከዛም በኋላ ፏርገ ጸጉሬን እቀባለሁ በየ3 ቀኑ። አሁን በጣም የሚገርም ለውጥ ላይ ነው ያለው። ጸጉሬ እንዲህ አልነበረም። የሚገርማቸው አረብ ሀገር ከመጣሁ በኋላ ጸጉሬ ተበላሽቶ ነበረ። በጣም በጸጉሬ በጣም ነው ያዘንኩት ምናምን እንዲህ አልነበረም። ግን በቃ አሁን ላይ ደግሞ እስቲ ልንከባከብ ብዬ ስለጀመርኩት አሁን ላይ ጥሩ ሁኔታ ላይ ነው ያለው።